ሰላም ጤና ይስጥልኝ። ይህ የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ሰበር መረጃ ደርሶናል። በቱርክ ኢስታንቡል በሚገኘው የእስራኤል ቆንስላ ጽሕፈት ቤት አጠገብ የተኩስ ድምፅ ተሰምቷል። ሁለት የፖሊስ መኮንኖች መጠነኛ ጉዳት እንደደረሰባቸውም ተገልጿል። አልጀዚራ እንደዘገበው ከሆነ ደግሞ 3 ሰዎች በጥቃቱ እንደተገደሉ የቱርክ ፖሊስ አሳውቆኛል ብሏል። ይህ በእንዲህ እንዳለ ቴህራን ውስጥ ያለ አንድ ግዙፍ ዩኒቨርሲቲ በእስራኤልና የአሜሪካ የአየር ላይ ጥምር ጥቃት መውደሙ ተነግሯል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ውስጥ ወድቆ በነበረው የጦር አውሮፕላን አብራሪውና አንድ የጦር መኮንንን ለማግኘት በነበረው ፍለጋ መካከል አንዳንድ የሲቪልና ወታደራዊ አመራሮች ስጋት እንደነበራቸው ገልጸው እኔ ግን በእግዚአብሔር ላይ ሙሉ እምነት ስለነበረ ዘመቻ ውጤታማ እንደሚሆን እምነቱ ነበረ ሲሉ ለጋዜጠኞች ተናግረዋል። አሁን በተሰማ መረጃ ደግሞ እስራኤል ተከታታይ በሆነ የአየር ላይ ጥቃት ቴህራንን እየደበደበች እንደሆነ ሲነገር፣ የአሜሪካ ጦር በበኩሉ ጦርነቱ ከተጀመረ ጊዜ ጀምሮ እስካሁኗ ሰዓት ድረስ ወደ 13,000 የሚጠጉ ኢላማዎችን መምታቱን አሳውቋል።